አንድ ጥያቄ ልጠይቃችሁ። ኮንፊደንት መሆን ትፈልጋላችሁ? ስኬታማ መሆን ትፈልጋላችሁ? መድረስ ያለባችሁን ደረጃ አውቃችሁ ይገባኛል ብላችሁ መድረስ ትፈልጋላችሁ? ይልቁንስ መሰገጥ ጀምሩ። በራስ መተማመን ጀምሩ። ለዓላማችሁ መቆም ጀምሩ። ሰዎችን ሳትረብሹ፣ ሰዎችን ሳትጎዱ፣ ሀገርን ሳታበላሹ፣ በመጥፎ ስም ሀገራችሁን ሳታስጠሩ ራሳችሁን ቀይሩ። በጥሩ ስም ሀገራችሁ አስጠሩ። ኢንተርናሽናል ሁኑ። በራሳችሁ ተማመኑ። የኢትዮጵያ ዘፋኝ ብቻ ነው መሆን የምችለው ብላችሁ ከምታምኑ ሰግጣችሁ ዓለም ላይ ታዋቂ ዘፋኝ መሆን ይችላል ብላችሁ እመኑ። 500,000 ፎሎወር መድረስ አልችልም ብላችሁ ካመናችሁ ተሳስታችኋል። 5 ሚሊዮን ፎሎወር ይገባኛል ብላችሁ ሰግጣችሁ መስራት ጀምሩ። አያችሁ፣ መሰገጥ ማለት ጥብቅ አድርጎ ማመን ነው። እግዚአብሔርን ማመን፣ በልብህ መከተል። ሰዎች ምን ይሉኛል እያልክ አለመፍራት። ሰዎች ምን ይሉኛል እያልክ አለመፍራት ማለት ደግሞ ልብስህን አውልቀህ መንገድ ላይ ሩጥ ማለት አይደለም። ለዓላማችሁ መቆም ነው። ለዓላማችሁ መቆም፣ በዓላማችሁ መጽናት። ነገሮችን አለማፍረስ። ማፍረስ ያለባችሁ የድሮ ማንነታችሁ ነው፣ የድሮ እምነታችሁ ነው። ገባችሁ? መሰገጥ በዓለማዊ ዘንድ ከተረዳኸው የፈለግከው መጥፎ ትርጉም መስጠት ትችላለህ። መሰገጥ ግን በመንፈሳዊ ደረጃ ከተረዳኸው ህይወት የሚቀይር ነው። የብዙ ወጣቶች ህይወት እየቀየረ ነው ያለው። ሰግጣችሁ ከመጥፎ አዲክሽን ውጡ። ሰግጣችሁ ነው የምላችሁ። የማይጠቅማችሁ ሱስ ካለ ሰግጣችሁ ከዛ ሱስ መላቀቅ አለባችሁ። ገባችሁ አይደለ? ይህ ነው ትርጉሙ። ትርጉም ሰጣችሁ እኔን ለማውደቅ አትሞክሩ። በቃ ተረዳችሁኝ?